ሁላችሁ ልጆቻችሁንም ለልጆች ቦታ ስላለ ተዘጋጅታችሁ ልትመጡና ሚስ እንዳታደርጉ አንድ ሰው ኢንፎርሜሽን ደስ ይለኛል። Thank you for coming here yesterday. We spent some time and discussed about your family and life, and appreciate you here again. And when I see you, I believe that we have to keep to start this service. I hope you help us. We will have this service in the future, and that will help us to serve the second generation through you, and appreciate because I have seen the love and respect you have to our community, because sometimes it's hard to have intercultural marriage, but you will be the model for our network and for others. Thank you for being with us here. That's what we're going to say. የዛሬ ፕሮግራም ከመጀመሪያ በፊት ወደ ስብከት ነው የሚሄደው። እንግዲህ የሀገር ቤት ስታገለግሉ ሶስት ቀን ያዘዟቸዋል ኮንፍራንስ አድካሚ ታገለግላላችሁ። ሰዎች ናቸው ሁለት ሰባት ይኖራል ሰባቲ በተቻለ መጠን ከዚህ የነበረው ሰባኪ አርብ ከማታ ላይ ጀመረ እና ስብከቱ የሚል ነው። ከክርስቶስ ኢየሱስ ጋር ተሰቅለናል እና መሀል ላይ ስንቶች ተሰቅላችኋል እያስተማረ አሁንም ደግሞ ስንቶች ተሰቅላችኋል ትንሽ እና ማችሁ ብዙ ደጋግሞ የጠየቀው በመጨረሻ መልእክቱን ሲጨርስ ጉባኤው ተሰቀለና ጨረሰ። ከዛ በነጋታው ሁኔታ ካገለገልኩ በኋላ ልክ እንደኛ አሁን ሊሰብክ ሲቆም እስቲ ከክርስቶስ ጋር የተሰቀላችሁ እጃችሁን አውጥተዋል። ግማሽ ጉባኤ ብቻ ወጣ። ማታ ሁሉም ነበር እና የተወሰናችሁት ወርዳችሁ አድራችኋል። እንደገና ሰቅላለሁ። ምን ለማለት ነው? እስቲ ባለፈው ያገለገልኩትን ያስታውሳል ስለምን አለታ ያንተም ስብከት አንድ ሰው ሰጥቻለሁ አውጥተን ተባከረ ያነሳሁት ክፍል የትኛው የመሳሰሉት ነበር? እሺ ከኋላ አንጾኪያ ቤተክርስቲያን ጌታ ይመስገን። እሺ ወደ ቤተ አጎረዳችሁ ማለት እሺ እግዚአብሔር እናመሰግናለን። ሐዋርያት ሥራ በጣም ወደው መጽሐፍ ነው። እሱ ደጋግሜ ሰብካለሁ። እንደውም መጽሐፍ አዘጋጅቻለሁ። እግዚአብሔር ይረዳኝ በደንብ ያሳትማለሁ። እናንተ ደግሞ ሐዋርያት ሥራ ያዘጋጃችሁ ስላለ በጣም ደስ ብሎኛል። ጌታ ይመስገን። ዛሬ ግን እንዳገለግላችሁ ጌታ መንፈስ ቅዱስ ያስቀመጠው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 4 ምናልባት ከቻላችሁ እዛው ምዕራፍ 4 እና ምዕራፍ 3 ስለሆነ ከቻላችሁ አልነገርኳችሁ ወርድ ሁላችሁ አብረን ምዕራፍ 4 ቆሮንቶስ ምዕራፍ 4 ቁጥር 1 በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል። ቁጥር 1 ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ደግሞአለሁ። ስለዚህ ምክንያት
ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክት። ቁጥር 16 እናንብበው። ስለዚህ አንታክት፣ ነገር ግን የውጩ ሰውነታችን ሊጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። አንታክትም በሚል ሀሳብ ጥቂት ነገር አካፍላችኋለሁ። ጌታ ቃሉን እንዲባርክልን እንጸልይ። ቅዱስ አባታችን እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። የመኖራችን ሚስጥር አንተ ነህ። ክብር ላንተ ይሁን። ብርቱ ስለሆን አልኖርንም፣ ደካማ ስለሆን አልጠፋንም። ጠላት በእኛ ላይ ክፉ ማሰብ ስላቆመ አይደለም የምንኖረው። ነገር ግን ጌታ ሆይ የእኛን ድካም በብርታት ለውጠን የጠላትን ብርታትና ብልጠት ከንቱ አድርገህ ያኖርከን ጌታ አንተ ነህና ክብር ላንተ ይሁን። እግዚአብሔር ሆይ እነሆ ደግሞ በዚህ ጊዜ በዚህ ሰዓት የመኖራችን ሚስጥር እንዲገባን በበጎነት ደግሞ እንድትጎበኘን ተናጋሪውን እንድትረዳ ሰሚዎችንም እንድትረዳ በጌታ በኢየሱስ ስም እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። አንታክትም ይላል። አንታክትም። መታከት ምንድን ነው? መታከት የዲክሽነሪ ትርጉሙ መውረድ፣ ማሽቆልቆል፣ መላሸቅ፣ ተስፋ መቁረጥ ይለዋል። መውረድ፣ ማሽቆልቆል፣ መላሸቅ፣ ተስፋ መቁረጥ። ተቃራኒ ደግሞ አለው። ተቃራኒ እንዲሁ እንዲገባ ነው ሀሳቡ። ተቃራኒ ደግሞ ቁጥር 16 ላይ ያለው ነው። ስለዚህ አንታክትም የሚልና የውስጡ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ምን ይላል? ዕለት ዕለት ምን ይላል? ይታደሳል። ስለዚህ የመታከት ተቃራኒ ምንድን ነው? መታደስ። የሚታደስ ሰው አይታክትም። የሚታደስ ሰው ምን አይነት አይታደስም። ስለዚህ የኛ ጥሪ ምንድን ነው? መታደስ ነው። መታደሳችን ደግሞ መቼ ነው? በቃ እንዴት አትሻለው ብላችሁ አትቆሙና አዲሶን እየሰጠው ስለሆነ ቸርቹ በቃ ሲጀመር አዲሶ ተብሎ ነበር ነው አደና ማለት እንደዛ ነበር ታቆኛ አዲሶ። ግን መታደስ የአንድ ሰሞን ግርግር ሳይሆን የምንድን ነው? የዕለት በዕለት ለምሳሌ አንድ ጥቅስ ላስታውሳችሁ። አትግለጹት ግን እኔ ገራችሁ በቃሌ ስለማውቀው ሮሜ ምዕራፍ 12 ላይ እንደዚህ ይላል፣ ወንድሞች ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋችኋለሁ? ለምናችኋለሁ። ይህም ለአይምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኘው ፈትናችሁ ታውቁ ዘንድ በአይምሮ መታደስ ምን በሉ ተለወጡ እንጂ ይሄን ዓለም አትምሰሉ። በአይምሮ መታደስ ምን በሉ ተለወጡ። ይሄን የሚለው ለክርስቲያኖች ነው። ልክ እንደዚህ አሁን እናንተ ለብዙ ዘመን በጌታ ቤት የቆያችሁ ሰዎች አላችሁና ልክ እንደነዛ ተለወጡ። አሁን ፓስተርን አቆሜ ጌታ መልእክት ሰጠኝ ተለወጥ ይልሃል። የሆነ ነገር ጌታ ይተውበት ነው የሚለው ፓስተር ያሉት ለቅርቤ ስለሆነ አንድ ሰው አስመልከ ወንድሜ ወይ እህቴ ጌታ ተለወጪ ይልሻል። ግን ጌታ እኮ ተናገራት የሆነ ችግር አለ። ግን ወንድሞች ሆይ ብሎ ነው የጀመረው። ወንድሞች ሆይ አማኞች ናቸው። ወንድሞች ሆይ ምን በሉ ተለወጡ። እኔ ወንጌል ለብዙ ዘመን ሰብኬያለሁ እና በጣም ብዙ ሰው ያለበትም እስከ 1 ሚሊዮን ሜዳ ላይ ሰብኬያለሁ። ኑ ጌታ ተቀበሉ ኑ እንላለን። ይመጣል። ከዛ ሶስቱ ጣምራ ጠላቶች አሉ አይደል? እጃችሁን አንሱልንና ስጋን ዓለምን እና ሰይጣንን ትቻለው በሉ። ከዛ
ሲመለሱ በቃ ተለውጧል። ሃሌሉያ ጌታ እኮ ተቀበለ ከቤት ከዛ የደህንነት ትምህርት ሳስተምራቸው አንዳንዶቹ በጣም የሚያናድደኝና አንገቴን የሚያሳድረው ነገር እያስተማርኳቸው ኃጢአት ሲሰሩ ሳይ አንዱ ጠላ ቤት ድረስ ይወጣ የስም ይዘማ ጠላ ቤት አንዱ እንደውም ሀረር ሚሽነሪ ሆኖ አግኝቼው ሚሽነሪ ስልጠና ሲሰጥ አንተ የሰራኝ ስራ ይሄ መላጣ ይሄ ጠባሳ እኮ ያንተ ነው አለ። እኔ ምን አድርጌ መንገድ ላይ ፊት ለፊት እያጨስ አየሁ አለ። ተያይተናል ሳይ ኪስ ውስጥ ከተተ እንደከተልኩ ያየኝ ይመስለኛል። መጥተህ ሰላም ብለህ ይሄዳል ስል ደህና ነህ እንዴት ነው ህይወት እንዴት ነው እያልኩ አቃጠልከኝ። ደህና ነህ ይሄ አንተ ጠባሳ በቃ ከዛ በኋላ ተውኩታል። ጌታ ይመስገን እየጠበሰው ያስተውል እና ሰዎች ለምን አይለወጡ? ለምንድን ነው ሰዎች ማይለወጡ? በኋላ ነው ሮሜ ምዕራፍ 12 ሳጠና ይገባል። ለውጥ የአንድ ኦቨርናይት የሚሆን ነገር አለ። ምንድን ነው? በላይ የሚለወጡ እንደው የመጽሐፍ ቅዱስ ተማሪ ነኝና አልወድም ብዙ ጊዜ በዕብራይስጥ በግሪክ ማለት ግን በጣም ወሳኝ ስለሆነብኝ ይናገራለሁ። ሮሜ ምዕራፍ 12 ሳጠና አንድ ቁልፍ ነገር አገኘሁ። እስቲ ስንቶች ከአምስተኛ ክፍል በላይ ተምራችኋል? እሺ ለማለት ቶሎ መልሶ ሳለብ ትበጃለህ ነው ተምራለሁ ተምራለሁ እስቲ ከአምስተኛ በላይ ተምራለህ። እሺ አምስተኛ አብዛኛው ታሪክ ለምን የሳይንስ አስተማሪ ገብቷል። ቀን እንደዚህ አላችሁ ዛሬ ማስተምራችሁ ሰባተኛ ማለት መሰለኝ the life cycle of house plan የዝንብ ዑደት እዚህ ላይ አስተማሪ ሁሉ መጣላችሁ አይደል? ነጭ ካርቶን ስለብሰው ወጥቶ የዝንብ ዑደት ከምን ይጀምራል? ከእንቁላል ከኤ ከዛ ላርቫ ፑፓ አዳልት። ምክንያቱም እንግሊዘኛውን መጠቀም ይሻላል። አማርኛው ልጆችን ሳስጠና ከባድ ነው። እንቁላል ጎረምሴ ጉርምሴ እንቁላል ኤግ ከዛ ላርቫ ፑፓ አዳልት። ምን አለ ይሄንን ሲያስረዳችሁ ሳይንቲፊክ ኔም አለው አለ። ያ ሳይንቲፊክ ኔም ምን ይባላል? ሜታሞርፎሲስ ይባላል አለ። እና አንዳንዴ እንደውም እንደ ዲፊኒሽኑን እናጠና ሸመድብ ነበር አይደለም? ሜታሞርፎሲስ ፕሮሰስ ባይሆን ምናምን መጣላችሁ እና ሜታሞርፎሲስ ማለት በአንድ ጊዜ እንቁላል ክንፍ አውጥታ ትበራለች ሳይሆን ምን የሚባል ሂደት አለ? የምታልፍበት ፕሮሰስ አለ። እና ታውቃላችሁ ሳይንስ ብዙውን ነገር አሁን ሜታሞርፎሲስ እንግሊዘኛ ያለ ብዙውን ነገር ከግሪክ ነው የተዋሰው። ሳይንስ በጣም ጠልቃችሁ ከተማራችሁ ፊዚክስም ሌላም ከቃላቱ ጀምሮ ፊደላትን ሁሉ እየተዋሱ አይደል? አልፋ ቤታ እያሉ ከፊደላቱ ጀምሮ ብዙ ቃላትን ተወሷል። ከዛ ጊዜ እንግሊዘኛ አላደገም ስለነበረ ከምንድን ነው የሚዋሰው? ከግሪክ። ለምንድን ነው ይህን ያህል የለፈውት? ብሉይ ኪዳን በምንድን ነው የተጻፈው? ኦሪጂናል በዕብራይስጥ። አዲስ ኪዳን በምንድን ነው የተጻፈው? በግሪክ። የግሪክኛውን መጽሐፍ ቅዱስ ሄዳችሁ ሮሜ ምዕራፍ 12 ቁጥር 2 እንድታነቡ የእግዚአብሔር ፈቃድ እሱን በጎና ደስ የሚያሰኘው ፈተናችሁ ታውቁ ዘንድ በአእምሮ መታደስ ሜታሞርፎሲስ አልኩት። ይህን አሉ ምን አሉ? ሜታሞርፎሲስ አልፎ ይኸውላችሁ እንቁላል መፈልፈያ ከሚገባው ጊዜ ከቆየ ሮትን ያደርጋል፣ ይበሰብሳል። ጊዜ አለው። እያንዳንዱ ስቴጅ በጊዜው ምን ያደርጋል? ይሄዳል። ወደኋላ ከተመለሰ ደግሞ እየሞተ ነው የሚሄደው። ስለዚህ የክርስትና ጉዞ ምንድን ነው? ሜታሞርፎሲስ ነው። ለዚህ ነው ጳውሎስ ምን አለ? አንታክትም አለ። ዛት ሚንስ ወደኋላ
አንመለስም፣ አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ምን ይላል? ይታደሳል። የውጭ ሰውነታችን መጥፋት አይቀርም። ፓስተር ገድሉ ትናንትና የልጅነቱ ፎቶ አላሳየንም፣ የወጣትነቱ እንጂ አንሹር እንደዚህ ሆኖ አልተወለደም። ግራ እንዳይገባቸው ነው፣ ቀኝ ይግባቸው ብዬ እንዴ ምንድን ነው የሚለው የሆነ ሉዝ የምታደርገው ነገር አለ። አሁን እኔ ስናገር ትንሽ ኮልተፍላለሁ፣ ምክንያቱም የጥርስ እንትን ሰሞኑን ሉዝ እያደረጉ የውጭ ሰውነታችን ፀጉርህ ነጭ ይሆናል፣ የተለያየ ነገር ታጣለህ። የውጩ ጋራንቲ ያደርግ የውጩ እየጠፋ ስታይ ምን ትሆናለህ? እየደከምክ ትሄዳለህ። አንዱ ግን ዋስትና ምንድነው? የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ምን ዕለት ዕለት ምን ይላል? ይታደሳል። ለዚህ ነው ማንዝለው። አሜን። ይኸው የሚዝል ሰው አይታደስም። የሚታደስ ሰው ምን አይልም? አይዝልም። እስቲ አንዝልም በሉ፣ አታክትም በሉ። ለዚህ ነው አሁን ዛሬ መፈክር አነጋገራችሁ ነገር ጊዜ አታክትም በሉ፣ አንዝልም በሉ፣ አናክትም በሉ፣ ተስፋ አንቆርጥም በሉ ብያቸው አይደለም ሄደው የማንዝልበትን ምክንያት ምን አስቀምጧል ጳውሎስ? በትክክል አስቀምጧል። ቁጥር 1 ላይ ምንድን ነው የሚለው? አቤት ቁጥር 1 አቤት ምህረት ከሚለው በፊት ምን አለ? ስለዚህ ምንድነው? ምክንያት አለ፣ ሪዝን አለን። ቢኮዝ ኦፍ ዚስ ሪዝን ማለት ስለዚህ ማለት በዚህ ምክንያት አንዝሉ። አሁን ምዕራፍ 3 ነው የምንመለሳት። ምክንያቱም ዘርዝሮ ነው አንዝልም ያለው፣ አንታክትም ያለው። ስለዚህ ምክንያት ስለዚህ ምዕራፍ 3 ላይ የዘረዘራቸውን ምክንያቶች ናል ኦኬ ማንታላቸው መጽሐፍ ቅዱስ ምዕራፍ 3 ላይ አሁን ምዕራፍ 3 ምክንያቱን ነገራቸው ነው ጨርስ። ምዕራፍ 3 ከቁጥር 1 እስከ 3 እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደ ሌሎች የማመስገኛ መልእክት ወይም ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁን የሚያነቡን በልባችን የተጻፈ መልእክት እናንተ ናችሁ። እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም ያይደለ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የእግዚአብሔር መልእክት እንደሆናችሁ የተገለጠ። የመጀመሪያው ነገር ማንዝለው ይላል፣ ማንታክተው ይላል። እኛ መልእክት አደራችሁን መልእክተኛ ነን አይደለም ይላል። ምንድን ነን እኛ? እስኪ እኔ መልእክት ነኝ በሉ። እስኪ እኔ መልእክት ነኝ በሉ። ምን ማለት ነው? አሁን እኛ ራሳችን መልእክት፣ እናንተ ራሳችሁ መልእክት ናችሁ። እግዚአብሔር ለቃሉ እንደሚጠነቀቅ ለእናንተ፣ ምክንያቱም በእናንተ ላይ እግዚአብሔር ክብሩን ሊገልጥ ስለወደደ የሚያችሁ ሁሉ የእግዚአብሔርን ነገር እንዲያይ ተደርጋችሁ እግዚአብሔር በዚህ ዓላማ የፈጠራችሁ መልእክት ናችሁ። ሲያያችሁ ሰዎች የእግዚአብሔር ነገር ይገባቸዋል። አሁን አንዳንዱ ዝም ብሎ ለራሱ የሚኖር ይመስለዋል። አይደለም፣ እግዚአብሔር መልእክት አሏቸው። አደራ መልእክተኛ እያለ አይደለም፣ መልእክት ናቸው። አንድ ጊዜ ሀገር አካባቢ ኮንፈረንስ አዘጋጀ። ገደር አካባቢ
የፖስተር ለጣፊ ኮሚቴ አዘጋጅተን ተቃዋሚዎች ዘመዶቻችን ደግሞ የፖስተር ገንጣይ ኮሚቴ አቋቋሙ እና ሲለጥፉ እየተከተሉ ምን ያደርጋሉ? ይደነጥላሉ። እና ከአዲስ አበባ ፖስተር ላኩልን እየገነጠሉ አስቸገሩ እንላለን። እንልካለን ይሉናል፣ እንልካለን። መጨረሻ ፕሮግራሙ ተቃልቦ እኛም ሄድን። ፖስተር የለም። ያ ሁሉ ፖስተር ያ ሁሉ ብር ወጥቶ የታጠቢ እየገነጠሉ አስቸገሩ እና ቁጭ ብለን ሻይ እየጠጣን የሆነ ትንሽ ይመጣና እኔ ፖስተሩን ማይገነጠልበት ቦታ የምትለጥፉበት ልንገራቸዋል። ከዛ ሻል የት ነው ስንለው ማንም የማይቀርባት ከባለቤቷ ውጭ ማንም የማይነካት የታወቀች ኃይለኛ እያለች እሷ ላይ ብትለጥፉ ማንም አይገነጥልም። አገናኘን ባለቤቷን በቀን 50 ብር ተነሳ። ከዛ ለባለቤቱ ሰጠን። ወንድን አልቆ ከላይ እስከታች ድረስ ፖስተር አለ። የገንጣይ ኮሚቴ ሲመጣ አፍንጫቸውን እያለች ከተማ ሁሉ ሰው እያለ በእውነት ነው የምላችሁ ሌላ ከሚያስተዋውቀው በላይ ኮንፈረንሳችንን አስተዋውቁ። እሷ ታውቃለች። አጠቅም ዝም ብላ ነው የምትሄደው። እንዴ ደግሞ ዛሬ እንደ ቋንቋ ቢኖራት ዛሬ ምንድነው እግዚአብሔር ዝም ብሎ ሰው የሚከተል ይችላል። ግን መልክታ የደደሯን አህያ ያነሳሁላችሁ ለምንድን ነው? እናንተ አሁን ከአገር ቤት ስትመጡ ዝም ብላችሁ የመጣችሁ መስሏችኋል። የሆነ ነገር ተለጥፎባችሁ እግዚአብሔር አስቀምጦባቸው አሁን ዝም ብላችሁ ተራ የሆነ አንዳንዴ እኮ አናውቅም። ገብቷችኋል? ሙሴ ከእግዚአብሔር ጋር ቆይቶ ሲመጣ ቆዳ ሁሉ ሲያበራ እሱ አላወቀ። ደህናናት ገና ተራሮቹ እያለ ሲመጣ ሙሴ ፊት ራሱ ያበራ ሸፍንልና እናንተ እውነት አንዳንድ ጊዜ አጋንንት ያላቸው ሰዎች ጋር ስንገባ እነሱ ነው የሚያሉት። እኛ እንኳ ይሄ ሰው ያስወጡልኝ እኔ ስለሚገባ አስወጡልኝ ለየት ያለንን በቃ አለ። ክብር ለጌታ ነው። እኔ ዛሬ በምስክርነት ልባችሁን እንዳላዘልኝ ነው አንድ ነገር ብሎ መንፈስ ቅዱስ እናገራለሁ ብዬ አላሰብኩም። እኔ ላገባ ሽማግሌ ስልክ ምንም በቃ ሚዛን መለፋት ነበር። እንዳሁኑ ከስሜ በስተጀርባ ብዙ ነገር አልነበር እና በጣም ምን በቃ የጴንጤው ምናምን ቅጽል ነበር የራሱ እዛ የታወቀ ጠንቋይ ነበረ እና የጴንጤዎቹ ከሌላ ነው ለሱ ስለሆነ ከተባው ሰው የተራሱ ነበር የጴንጤዎቹ እንትን ይላሉ እና ፈቃደኛ ነበር። ሜኖስ የእግዚአብሔር ፈቃድ ስለነበረ ቤተሰቦቿን እግዚአብሔር አስገዝቶ በጣም አክራሪዎች ናቸው። ፈቀደልን፣ እግዚአብሔር ፈቀደልን እና ልጅቱን አገባኋት። እሑድ ቀን አግብቼ ሰኞ ቀን ቤታቸው ተጠራ። ለምን? ለሰርግ የመጣችው ልጅ አጋንንት ታላቋ አጋንንት ታላቅ ከዛ ከጧት ጀምሮ እስከ ማታ ቢሉ ቄሱ ቢመጡ ቢሉና ቢያባቸው እምነት ቢቀርቡ ፎቶ ቢመጣ እምቢ ብሏል እየዘለለባቸው። በኋላ አንድ ጎረቤት መገለጥ መጣባቸው። እኔ የምለው ይህ አዲስ አማቻችሁ ስራው እሱ አይደለም። ከዛ በቃ መጥተው ሲያንኳኩ ብራዘር በምንድን ትፈልጋለህ? እንዴ ደግሞ ዛሬ መልስ ይባላል። ማክሰኞ ነው የማክሰኞ አይደለም ተሳስተን ነው ከዛ አይበተፈልገው። ከዛ ያለ ህግ ቢሆን ልክ ስገባ አጋንንቱ ምናምን አስወጡልኝ ሰው አስወጡልኝ። እኔ ሽማግሌ ልኬ በስነ ስርዓት ነው የገባሁት። አንተ ዝም ብለህ የገባው ስርዓት አለ ደግሞ አስወጡልኝ እና ግርግር ሰፈርተኛ ስለነበረ ታሪኩን ለማሳጠር ወደ ጓዳ አስገብቼ ወዲያው እና ወዲያው ተመልሳ ስትመጣ ገረማቸው። ምንድን ነው ሲል ወጣ እኮ አልኳቸው። አባትየው መጥተው ወጣ ቤት በኩል ሳሎን ስለነበሩ ቤት በኩል ላይ
ሲገባ እንዳያችሁ ሲወጣ ማታው በገባበት ወጥቷል። ምን ልላችሁ ተጻዋና እግዚአብሔር በእውነት ነው የምላችሁ ብዙ መናገር አልፈልግም። በቃ ምን ልዩ አደረገ ብዬ ቆሜ ሰበሩ። በሰርጌ ማግስት ክብር ለጌታ ልዩ ናቸው። ክብር ለጌታ እስቲ መልእክት ነኝ በሉ። አሜን አሜን። የጽላት ሳይሆን በመንፈስ ሆነ በልባችሁ የተጻፈ መንፈሳዊ የሆነ መልእክት ናቸው። በምትሰሩበት ቦታ፣ በምትገቡበት ቦታ፣ በምትወጡበት ቦታ እግዚአብሔር መልእክት እንዳደረጋችሁ ይሄ ነው መልእክት ነው። እናንተ ላይ እግዚአብሔር በሚል ስለ ጮኻችሁ አይደለም፣ ስለ የተለያየ እንድንሰራ እግዚአብሔር ሊላ ስላላችሁ አይደለም። በቃ መልእክት አለ። መጽሐፍ ቅዱስ ላይ በጣም ማለት ሴታለች ማነች? ኤልሳቤጥ በልጅነቷ እግዚአብሔር ምን ሰጣለ? ይሰጥ አሮጊቶች ሊሆኑ ወጥቶ ነው ኢንተርናሽናል ነው። እዚያ ላይ ወከራ ናቸው ትንሽ ቀና ለማለት እንጂ የግድ ግቤ ሲመጣ ምን ይሆናል? እርግጥ አሮጊት ነች። አዲስ አበባ እግዚአብሔር መጣና ዮሐንስን አስቀመጠ። ዮሐንስን ሲያስቀምጥ እንዲህ ብላ ማድረግ አትችልም። ኢምፖሲብል አይቻልም። በውስጥ እንዲህ ብሎ ማድረግ ይቻላል። ነሰቶች ቢሉ የለም ነሰቶች ኦኬ አቆማቸው። ነሰቶች እንዴት ነው የሚለው ኢንተርናሽናል የሆነ አካሄድ አለ። እንዲህ ብሎ ማድረግ ስለማይቻል 1 ወር 2 ወር 3 ወር 4 ወር 5 ወር አፈለችና ራሷን ደበቀች። ራሷን ስትደብቅ አጣሪ ኮሚቴ ተቋቁሞ እስኪ ምንድን ነው የሆነው ይሉና ጠይቋት ተብሎ መጡ። ምንድን ነው ሲሏት ብዙ ጮኸች ይላል። ተስጠቀሰች ይላል። ምን አለች? ጌታ በተመለከተኝ ወራት ጌታ በተመለከተኝ ወራት ነቀፌታዬን አስወግድልኝ ስትል እንዲህ አድርጓል አለች። ቃል ሞቶካ እንዴት አድርጓል? እንዲህ አልገባችም? ድሮ እንዴት ነበር? እንደዚህ። አሁንስ እንዴት? ይሄ መቅሰል ነው። እሷ ራሷ መልካት ለዛ ምሕረት አገነነላት ብለው ዘመሩ ይላል። ለእግዚአብሔር ምሕረትን ምን አለ? አገነነላት። ክብር ለጌታ። እንዲህ አድርጓል እያላችሁ መልእክት ናችሁ። ስለዚህ አታክቱ። አሜን። አንዳንዴ ጎበጥ ስትሉ ግድ የለም ቀና ማለት የምታሳዩት ነገር እንቀጥል። ምዕራፍ 3 ቁጥር 4 በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለ። ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን ያወጣን አይደለም። እርሱን ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ። ፊደል ይገድላል፣ መንፈስ ግን ሕይወት ይሰጣል። አበቃ። we are qualified። ብቃታችን ከእግዚአብሔር ብቃት የሰጠን እግዚአብሔር። እስቲ አንዴ ብቁ ነበር ግን የለም ብቁ ነበር አንዳንድ ጊዜ ሲቪ ፕሮፋይል ምናምን ስታገኙ ኳሊፋይድ ዲስኳሊፋይድ የሚሏችሁ ነገር አለ። ዩ አር ኳሊፋይድ። ብቁ ናችሁ። እኔ ብቁ ነኝ ብላችሁ ነው በቅቻለሁ በማ በቃ አዎ። አንዳንድ ጊዜ ምን እንደምን ያያሉ ሰዎች እንደ ጀብደኛ እኔ ብቁ ነኝ ብቁ ነኝ በጌታ ይጥሩ ምንድን ነው የሚሉት? ታላቅ ሕዝብ ነን እያሉ ይዘምራሉ። አንዳንዴ ታላቅ ሕዝብ ነን ሃሌሉያ እያሉ ሲዘምሩ በአላበቱትም ራሱን ታላቅ ናል እንደ ሰው ጉለሌ አካባቢ ደግሞ ይዘምራሉ። አምሮብናል በጌት አምሮብናል እያሉ ሲዘምሩ አባታችን ያልፋሉ። በዛ ምን እያሉ ነው እነዚህ ሰዎች ደግሞ አምሮብናል እያሉ ነው። ሮብና እየበላ ሜዳ ነበር
ክቡር ነን፣ አምሮብናል፣ ተውበናል። ከማን ተነሳ? ይህን ስታስብ አታክትም። ይህን ስታስብ አትወድም። ይህን ስታስብ አትላሽቅ። ታውቃላችሁ አይደል? ብዙ ጊዜ ሰው ራሱን ሲያይ ይደክማል። በቃ አለቀ። አካውንቱን ሲያገላግል አንድ ሰው ሲመሰክርልኝ ነበር። አካውንቱን ሲያይ ድክም ይለኝ ነበር። 300 ዶላር ያለን ነገር ስታይ ሙድቅ ትላለህ። እግዚአብሔር ስታይ ትነሳለህ። አልበቃውም ማለት ብቁ ነህ። ኢየሱስ ጌታ። ብቃታችንን ስናስብ በማን ተሰጠን? በጌታ የተሰጠን ስናስብ እንዴት ያበረታናል። ኪስን ስታይ ሊያደክም ይችላል። እውቀትን ስታይ ሊያደክም ይችላል። ቤተሰብን ስታይ ሊያደክም ይችላል። ሰው ሀገር መኖርን ስታይ ሊያደክም ይችላል። ሲስተሙ ሊያደክም ይችላል። ግን ብቃት ከዚያለ አሜን። እንቀጥላለን። ዳሩ ግን የእስራኤል ልጆች ስለዚህ ስለተሻለው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋይ ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት በክብር ከሆነ ይልቅ የጽድቅ አገልግሎት በክብር እጅግ የሚበልጠው ክብር በዚያ ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውና እጅግ በክብር ይወጣል። የክብር አገልግሎት ተሰጥቶ የክብር አገልግሎት ሲሰጠን ደግሞ ክብር ሆነ ከብረናል። ሃሌሉያ። ሲኔ ክቡር ነው ይባላል። መጽሐፍ ሳይሆን የሰው ክቡር ሆኖ ሳለ ክቡር ነው። እኔ አንዳንድ ጊዜ የሴኔት አባሎች ሸንጎ ላይ የተከበሩ የሴኔት አባል የተከበሩ ሲባባሉ ይገርመኛል። እስቲ ከጎናቸው ያለው ሰውዬ ምናልባት እስካሁን ተጠርቶ ላያውቅ ይችል ይሆናል። ስሙን ጠይቁና ከስሙ በስተጀርባ ክቡር የሚል መምህራችሁ ጨርሱ። እንደው በትችሉ ሰሞኑን ክቡር አስደንግጦ ሰዎች ክብር ለጌታ ስራ ቦታ ስትገናኝ ክብር ተገናኝ የተከበሩ አሜን። ከማን የተነሳ? ከወደቅንበት ከተዋረድንበት ያከበረን ግሎሪፋይ ያደረገን። ሃሌሉያ። በመተማዋሉ ሰሞኑን እንደው ብቻ ሳምንት ክቡር ካስተለምታችሁ ደግሞ ግድ የለም አስተባባሪዎች ግራ ነው ክቡር አሜን። ተናገሩ። የከበረ መሆኑን ንገሩ። የከበረች መሆኗን ንገሯል። ጠላት ወይ መጣን አንተ ማክረባ አንተ ተዋረድ አንተ መቼም ሰው አትሆን ይላል። ግን ጌታ አክብሮናል። የከበረ አገልግሎት ሰጥቶናል። እንደውም የበለጠ ነው የሚለው የተሻለ ክብር ከሙሴ የተሻለ ከሙሴ ጋር የተሻለ ክብር ሰጥቶ እንደውም አያይዞ እንደዚህ ነው የሚለው ቁጥር 12 እንግዲህ እንዲህ ያለ ተስፋ ካለ እጅግ ገልጠን እንናገራለን። በዚያ ይሻር የነበረው የመጨረሻው ትኩር ብለው የእስራኤልን ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል። በክርስቶስ ብቻ የተሻለ ነው። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዞር ባለን ጊዜ ሁሉ መጋረጃው ይወሰዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት አርነት አለ። እኛ ሁላችን እስቲ ያለ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያለ መልክ እንመስል ዘንድ ከክብር ወደ ክብር ምን እንላለን? እንለወጣለን። አሜን። ከክብር ወደ ክብር ሰይጣን ከክብር ያወጣል፣ ያራክሳል፣ ያዝላል። ጌታ ግን ከዝቅታ አምጥቶ ወደ ክብር ወደ ከፍታ ሃሌሉያ ወደዛ ያሳለ አሜን። አይደለም አንዳንዶቻችን የፈራችሁ እንደው ይሄ ነገር እንዴት ይሆናል? እንደው የቤተሰብ ጉዳይ እንዴት ይሆናል? የዓለም ጉዳይ እንዴት ይሆናል? ግድ የላችሁም። ጌታን የያዘ ሰው ከክብር ወደ ክብር ነው። አሜን። እኛ ሁላችን ነው ሰባኪ ፓስተር ብቻ እኛ ሁላችን
ይህ ሁሉ ምክንያት ስለዚህ ምክንያት ይህ አገልግሎት ስላለ ቅድም ፓስተር ሲናገር ምንድን ነው ያለው? እኛ የፕሪስትሁድ ኦፍ ኦል ቢሊቨርስ ምንድን ነው በአማርኛ የተጠቀምከው? የካህናት ነው የአዲስ ኪዳን ካህናት ሁላችን አገልጋዮች ኢየሱስ ጌታ አሜን። እህቶች ጥምጥም የሌላችሁ ቄሶች አሜን ያሱ አሜን። አንዳንዶቹ ገና ጌታ ሆነ ሁላችን ነው። አንዳንዶች አይሆን በጾታ አለይም በዜግነት አለይም በቃ ሁላችን አሜን ሁላችን ሁላችን በመጋረጃ በማይገደል የጌታ ፊት እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ ጋር ከክብር ወደ ክብር እንለወጣለን። ሁላችን አንተ ታዲያ በወንጌልነት እንዴት ተወቃለህ አትልም? አንዴ ጾም ጸሎት ገብቼ ድሮ ትዝ ይላችኋል። የምስራች የሚባል ካሴት ይባሉ እና ካሴት እየተረጎሙ ይልካሉ። የፓስተር ጮሁ ካሴት ሳይመስማቸው ነው የፓስተር ጮሁ ካሴት በቀበዞም ጸሎት ጋር እየሰማሁ እያለ ለካ ፓስተር ጮሁ ምን አይነት ችግር ነበረባቸው ሲመሰክሩ፣ እሳቸው ደግሞ ቢሊግራምን አልገኙም። ቢሊግራምን አልገኝ እያሉ ሲጸልይ አሉ መንፈስ ቅዱስ መጣና ጮህ አለኛ። አቤት ጮህ አቤት ጮህ አቤት እስኪ ሰለቸኛ ጮህ አቤት ጮህ አቤት አንተ ጮህ እኔ ቢሊግራም አለ ራሱን አልቀበል ብሎ ያስቸገረኝ ማለት ጮህ አንተ ጮህ ጮህ ይፈራል። አረ የምሩዬ ቶሎ የምሩ ዛሬ ከጸጋችሁ ጋር ከማንነታችሁ ጋር ከጥሪያችሁ ጋር እግዚአብሔር ያገናኛል። አሜን። እኔ ሁሉን እኔ ተጠርቻለሁ፣ እኔ መልእክት ነኝ፣ እኔ እግዚአብሔር የጠራኝ በጣም ለከበረ አገልግሎት ነው ብላችሁ እንድትወጡ እግዚአብሔር ይርዳችሁ። አሜን። በእውነት አሜሪካ ስትመጡ ኢትዮጵያ እንጀራ ማውላት እናንተ ናችሁ ወደ በርገር ይቀይርላችኋል። አመጣ አምሾ ለዓላማ መጣችኋል፣ ለመልእክት መጣችኋል፣ ሁሉ ለመጠቅ መጣችኋል። ቀጥልና ቀጥላችሁ አገልግሉ። አሜን። ስለዚህ ምክንያት ምሕረት እንደተሰጠመነ ይህ አገልግሎት ስላለ ምን አለ ያላችሁ ነገር ይኖራል። ባለፈው ተናግሬያለሁ።
አይደለም። የጌታን ክብር የጌታን አገልግሎት የጌታን ጸጋ አስቀድም። አለበለዚያ ይሄኛው ትናንትና ሳገለግል ነበር። በዚህኛው ስትሮጥ ይሄኛው ሲደረግ የሚላል ማስታወቂያ ነበር። እዚህ ጋር ስትሮጥ እዚህ ጋር እዛ ጋር ስትሮጥ አይሆንም። በቃ የውስጥህን ነገር የውስጥሽን ነገር የሚያረካ ከጌታ አገልግሎት ከእግዚአብሔር ጋር መገናኘት ብቻ። እኔ ናዝሬት ኃይለማርያም ማሞ ነው የተማርኩት ሃይስኩል እና አጠናና በደም ሲለኝ ኃይለማርያም ማሞ በሽተኞችን ለመጎብኘት ይወጣሉ። ነጭ ስለብስ እና የዛ ጊዜ ነው ዶክተር የሚለው ገና ሃይስኩል ተማሪ እንዴት ነው መድኃኒት እየወሰድኩ ነው የተሻለ ነው እያሉ እሳቸው እንዴት ጥሩ ናቸው ጠይቀው በደንብ ምናምን ይላሉ። እንደው በልጅነት ዶክተር ሆኖ ይላሉ። ለነገሩ ቀይ መስቀልም ቦሌ ተራራ ስለነበረ እንደቶና ነበር እና አንድ በሽተኛ ግን አይምሮዬ ላይ ተቀምጦ እስካሁን አስታውሰዋለሁ። መሉ ባየው እንኳን ከመተሃራ አካባቢ መጣ የደቡብ ሰው ወባ ይዞት ነው የመጣው። ይንቀጠቀጣል፣ አይገልጸውም። አልጋው ሁሉ ነው የሚንቀጠቀጠው። በረደኝ እና ወንድም ጓደኛው ያስታምመዋል እና ጋቢ ሌላው ነገር ሰዎች የለበሱትን እያመጣ ይችልበታል። በረደኝ ይላል። አሁንም እየጠየቀ ከሰዎች እያመጣ ይችልበታል። አሁንም ይንቀጠቀጣል። በረደኝ ሲቸግረው ምን አደረገ? ሰው ያልተኛበት ፍራሽ ነበር። አመጣና ጫነበት። ከበደኝ። የውስጡ መንቀጥቀጥ ሳይፈወስ ምን ሆነ? ከበደኝ። ይቅርታ ብለኝና እንዳሉና አሜሪካ ላይ በገኝ መስክር ከባድ ነው። ከበደኝ። ለምንድን ነው? ዝም ብሎ ይጨምራል። በስራ ላይ ስራ ይጨምራል። በቢዝነስ ይጨምራል። በሩጫ ላይ ሩጫ ይጀምራል። አይሆንም። ይከብድሃል እንጂ የውስጥ ከዛ በኋላ አሳዝነኝና ዶክተሮችን አማክሬ እባካቸውች መድኃኒት አለ ማገኙ ተባለ። እሱን ሲውት ቀጠለ። እኔ አንዳንዱ የምትንቀጠቀጠው ህይወት የሚንቀጠቀጠው ኢኮኖሚ የሚንቀጠቀጠው ከአገልግሎት ጋር ስላልተገናኘ ነው፣ ከጥሪ ጋር ስላልተገናኘ ነው። የህይወትን ዓላማ ስላልገባ ነው። እግዚአብሔር ዛሬ ወደ ህይወት ዓላማችን ያምጣ። ክብር ለጌታ። ምክንያቱም እግዚአብሔር የመጨረሻ አንድ ነጥብ የማታከትበትን ነገር ያስቀምጠው ጳውሎስ እናንተ አንብቡ። በጣም የሚገርም ነገር ነው ያለው። አንኳር ነው ያነሳው። የመጨረሻ ማነሳላችሁ እንደ መዝጊያ ቁጥር 7 የውስጥ ሰውነታችን እንደሚበረታ ሲነግረን እኛ በራሳችን የምንታመን አይደለም። ቁጥር 7 ላይ ይላል ነገር ግን አሜን እንዴት ሞጆ ካነሳ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መስቀል በሸክላ ዕቃ ውስጥ አለ። እኛ ሸክላ ነን፣ እኛ ማንረባ ነን፣ እኛ ደካሞች ነን። ከትውልዳችን ብንታይ እኛ ራሳችንን ስናይ ሸክላ ነን። ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መስቀል በሸክላ ዕቃ ውስጥ አለ። ይህን የከበረ መስቀል፣ የከበረ አገልግሎት፣ የከበረ ጥሪ፣ የከበረ የሆነ ጸጋ በማን አስቀመጠ? በሸክላ ዕቃ ውስጥ በእኛ ውስጥ አስቀመጠ። እኔ ልንገራችሁ፣ እግዚአብሔር ስለሚወደኝ ይጠብቀኛል ከክፉ ነገር። ይሄን አለ። ሁለተኛ ደግሞ እኔ ጋር ዕቃ ስላለው ይጠብቀኛል። አንገባ ቆይ ላብራራላችሁ። እየተቀዳ አይደለም ማለት ነው። ደግሞ እንዳይገሉ አልሚ እንዳትነግ ያለ ሀገራችን እንዳትነግ ሳውዝ አፍሪካ ለሀገር ሄዱ። እንደዚህ አይደለም። በጣም የሚያቆለባ እንትን ያለ ይንከባከቧቸው፣ በጣም ነው የሚንከባከቡ ትውታ እና በጣም በቃ እየተንከባከቡ ምን እያሉ ከዛ መሄድ የደረሰ እና በፍጹም አንተማ ሻንጣ አትይዝም፣ አንተማ እንዴ
በሁለት ኤፎር ሳይ ጥንቅ ያለ ዶላር መቼም አይደለም ብለው ሰዎቹ መጡ። ሰጠኋቸው። ስለሰጠኋቸው ነው ማወራው። አንተም አለው ሰጠኋቸው። እንደዛ ለሁሉ ለዛ እኔ እኮ የጌታ ፍቅር መስሎኝ ይኸው እውነት ነው ብላችሁ እስከ ዛሬ ድረስ 10 ዓመት ነው ደውላ ከዛ ወደ ሱቅ ተቀየሩ። ጌታ እጣ ስላያቸው ነው የተከታተሉ። የበለጠ ክብር የክብር መዝገብ አሜን ከዶላር የሚበልጥ ከሁሉ ነገር የሚበልጥ አንተ ውስጥ አስቀምጥ። ስለዚህ እነዛ ሰዎች እንኳን እንደዛ የሚከታተሉ ከሆነ ጌታማ አይኑ ባንተ ላይ ነው፣ አይኑ ባንቺ ላይ ነው። የከበረ መዝገብ በእኛ ውስጥ አስቀመጠ። ግን እኛ ሸክላ ነን። ተሰባርን እንዳንሰበር ያንን የከበረ መዝገብ እንዳናበላሽ ይጠብቃል። ለዚህ ነው ማንታክት ለዚህ ነው ማንታ ቀጥለው ምንድን ነው የሚለው ነገር ግን የኃይል ታላቅነት እግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። አሜን ያለን ብሏል። ሃሌሉያ። ስለዚህ ምን ይላል? በሁሉ እንደፋለን እንጂ እናመነታለን እንጂ እንሰደዳለን እንጂ እንወድቃለን እንጂ አንጠፋም። አሜን። ግፊት ይኖራል፣ ግን የሚጠብቀን ኃይል ተስፋ ያስቆርጠን የሚመጣ ነገር አለ፣ ግን ተስፋ የማያስቆርጥ ኃይል ጸጋ በእኛ ይገለጣል። ስለዚህ ምን አንልም አንታክቱ። ሰልበርታችሁ ቀና ብላችሁ ሃሌሉያ ቀና ደግሞ እንዲህ ያለ ስጌ ሰይጣን ጥቅስ ያቀርባል። አበብነና ወዳበርት ስለዚህ ምክንያት ነው አንድ ነገር ይጀምርላችሁ። ሰዓቴ ጨርሻለሁ፣ ግን ፓስተር አንድ ነገር ይሄን ካጠናቀቅኩ ስብብር ነው የሚለው ሰው ይማስ ቀና እንድትሉ ያደርጋል። አሜን። ይኸውላችሁ አምስተኛው ምዕራፍ ላይ ሶስት እኔ በጣም ለኳስ ሰባኪ ነኝ። ሶስት ምዕራፍ አለ ይሰጣል። ምዕራፍ አራት ነው ምዕራፍ ሶስት ተመለስ ምዕራፍ አምስት ላይ ይጨርሳል። ይኸውላችሁ አንዱ ምዕራፍ ነገር ይላል ምዕራፍ አምስት ይሄ ቁጡ ነገር ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ላይ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆን መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። በእውነት የሚሞተው በሕይወት ይዋል ዘንድ ልንለብስ እንጂ ልንገፈፍ የማይሆን ስለሆነ ድንኳን በድንኳን ያለ እኛ ከብቶች እንቃትታለን። ነገር ግን ለእሱ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠ። አሜን። አንዱ ማቃትለው በቃ ምድራዊ ነገር መጨረሻ ያለ አሜሪካ መጨረሻ ያለ ኢትዮጵያ ኤርትራ መጨረሻ ያለ መጨረሻ ይሰራል። መሬት እያየው ባለ ወደ ላይ ያለ ሀገሬ ሳስብ አታድር እግዚአብሔር ለኔ ያሰበውን ነገር ያዘጋጀውን ምድር ሳስብ አታድር። ለዚህ ደግሞ መናገር ሃሌሉያ የሚያደርሰኝ አንጋሪዎች ትምህርት ቤት ስኩል ባሳመጣው እግዚአብሔር ካለ እየጠበቀች ሮክፌለር የሚባል ሀብታም አለ። በጣም ሀብታም የነበረ ሰው በሊሙዚን ይሄ
እናንተ ወደዛ የሚያቅሰው የነሱ ማያት መንፈስ ተሰጥቶ የትኛው አማት የትኛው መዋት የትኛው ባለጠጋ የትኛው ታዋቂ ሰው የሌለውን ነገር እግዚአብሔር አምኖ ለእኛ ሰጥቶ ስለዚህ አታምቱ ተሰራ ኢየሱስ መንገደኛ አሜሪካ እንዳትሰራ እንዳታስጠራ ዛሬ ምሳሌ አንድ እንደዚህ እኔ ሳይንስ ስማር ሳይንስ ስለሆነ ስለ ስፔስ ሸትል ይሄ በተለምዶ መንኮራኩር የምንለው አይታችሁ መንኮራኩር ናሳ ይሁን ወይም ራሻ ይሁን ወይም ሌላ ሲያመጥቅ ታያላችሁ። ዛሬ መንኮራኩር ይሉና በቲቪ ያሳዩ ደረሰች ሲባል ትንሽ ነው የምናየው። ለምን እንደሆነ ታውቃላችሁ? እኔ ማን የተተኮሰ ሊደርስ ይመስለኛል። ሳይንቲስቶች ምን ያደርጋሉ? በሌብል ኃይል ይሞሉበታል። ልክ ከስቴሽነሩ እንደዛ እሳት ፈጥሮ ጭስ አድርጎ ይሄዳል። ከሄደ በኋላ ትንሽ ከሄደ በኋላ የመሬት ስበት እየሳበው ሲደክም ምን ያደርጋሉ ሳይንቲስቶች? ልክ ሲደክም የሚላቀቅ ፊውዝ ያስቀምጣል። ልክ አየር ላይ ፊውዟ ስትላቀቅ እንደገና ይገርምታል። አሁን ይሄድና የመሬት ስበት ያሸንፈው ሲል እንደገና ሶስተኛ ሌላ ፊውዝ ይነቀልና የቀረውን አካሉ ምን ያደርጋል? ይነውና ይሄዳል። ከዛ የመሬት ስበትን አሸንፎ ሄደ በኋላ እየተንሳፈፉ ጨረቃ ነው ማስበኛል። ለዛ የተወሰነ አካሉ ጥሎ ውስጡ ዋናው ላይ ይሄዳል። ጥሩና ያለው እሱ ሀገር ቤት በተተኮሰው መንግስተ ሰማያት ገባ። አንዳንዱ ገዛ ነው ያኔ ተተኮሰው ያነበኛል ነው እንደገና መተኮስ አለ። መናገር በሚገባበት ቦታ ውስጡ ያለው ኃይል መውጣት አይችልም። ስለዚህ እግዚአብሔር ከመዛል ይጠብቃል፣ ከመውረድ ይጠብቃል፣ ከማስቆቆር ይጠብቃል። ዕለት ዕለት እየታደሳችሁ የዚህን ዓለም ስበት የአሜሪካን ስበት የዓለምን ስበት እያሸነፋችሁ የምትሄዱ የእምነት አርበኞች ያላችሁ እስቲ ጮኻችሁ አታክትም ነው። የሆነ እዚህ የተዘጋጀው የተሳባችሁ ያላችሁ የተጠማችሁ ካላችሁ እግዚአብሔር ያደርገዋል። የመንፈሱ መያዣ ሰጠን ስለሚል መንግሥተ ሰማይ እስከምንገባ ድረስ እያገለገልን በእግዚአብሔር ሀሳብ ውስጥ ሆነን እንደምንም ሆነ ይህ አገልግሎት ስላለ አታክትም ስለሚል የተጠራነው ለአገልግሎት ነው። ደግሞ መልእክት አድርጎናል። እግዚአብሔር መልእክት አድርጎናል። በውስጣችን መዝገብ አስቀምጧል። ያ መዝገብ የከበረ መዝገብ ነው። እግዚአብሔር የከበረ መዝገብ አምኖ በሸክላ ዕቃ ውስጥ አስቀምጧል። ሸክላውን አትመልከቱ። እግዚአብሔር የክብር መዝገብ በውስጣችሁ አስቀምጧል። ያ መዝገብ ይገለጣል። አታፍሩምና አትዋረዱምና አትደንግጡ። ክብር ለጌታ። አሜን። ክብር ለጌታ። ሃሌሉያ። ክብር ለጌታ ይሁን። እኔ እውነት ነው። ዛሬ አንድ ነገር መሆን አለበት። በመንፈሳዊ ዓለም አንድ ነገር መሆን አለበት። የደከማችሁ አንገታችሁን የደፋችሁ ቀና ብላችሁ እግዚአብሔር ወዳሳያችሁ ክብር እንድትሄዱ፣ በጭንቀት ያላችሁ ወደ አጋብነት እንድትናዱ፣ በእውነት
እንጸልያለን። በእውነት ከተያዛችሁበት ወጥመድ አምልጣችሁ፣ ከተያዛችሁበት ከበባ አምልጣችሁ፣ ከሚያደግ ካባላችሁ ካወረዳችሁ ነገር ዛሬ እግዚአብሔር ከፍ ያደርጋችኋል። ወረዱ እኮ ያገኘን ስታተስ እኮ አጣው የምትሉ ካላችሁ እውነት እነግራችኋለሁ፣ በእግዚአብሔር ታምረኛ በሕይወታችሁ ታምር ያደርጋል። እውነት ሽታውን ይገልጣል፣ በረከቱን ይገልጣል። እግዚአብሔር በእናንተ ውስጥ ያስቀመጠውን ይህንን ጸጋ ይገልጣል። ለዓላማ መጥታችኋል። ለእግዚአብሔር የመንግስቱ ስራ እግዚአብሔር በዚህ አቅርቧችኋል። እኔ እውነት የምላችሁ ከክብር ወደ ክብር ትሄዳላችሁ። እግዚአብሔርን ብላችሁ አትስሙ፣ ጌታን ብላችሁ አትስሙ። ጳውሎስ ስሎጋን ወይም መፈክር አይደለም እየነገረን ያለ እውነት ነው። እውነት ነው። ጆቻችሁን አንሱ። አንድ ደቂቃ አስተኛለሁ። አንድ ደቂቃ አስተኛለሁ። በኢየሱስ ስም በእነዚህ ወገኖች ውስጥ ዛሬ የነበረ ጸጋ የከበረ ምስጢር ይገለጥ። ልክ እንደ መንኮራኩር በውስጣቸው የጠለቀቀው ጸጋ ይገለጥ። ውጭውን እያዩ አካላቸውን እያዩ ሁኔታቸውን እያዩ አቋምታቸውን እያዩ ቤተሰብ ጉዳይ እያዩ ጤናቸውን እያዩ የደከሙ በኢየሱስ ስም ዛሬ ይበረቱ ይሆን። በጌታ በኢየሱስ ክርስቶስ ስም ከተያዙበት ወጥመድ ያመለጡ ይሆኑ። በጌታ በኢየሱስ ስም ከተያዙበት ነገር ያመለጡ ይሆኑ። በኢየሱስ ስም ኃይል ይሰማቸው፣ ክብር ይሰማቸው፣ ጸጋ ይሰማቸው። በጌታ በኢየሱስ ስም የከበባቸው ነገር ምንም እንዳይደለ ጌታ አውቀው እግዚአብሔር የዘላለም አምላክ ነው፣ የኃይል ታላቅነት ከእግዚአብሔር ነው ብለው እግዚአብሔር በራሳቸው ታላቅነት ሳይሆን በአንተ ታላቅነት ተመልክተው በዚህ እውነት የሚኖሩ በጌታ በኢየሱስ ስም እኔ ጸልያለሁ። ኃይል ይገለጥላቸው፣ ክብር ይገለጥላቸው፣ ማንነት ይገለጥላቸው። በጌታ በኢየሱስ ስም ልዩነት ይሆን፣ በኑሯቸው ልዩነት ይሆን፣